እሱ እንግዲህ ያገኘበት መልኩ ፊልም ይጀምራል። አሁን ፊልሙ ልክ እየጀመረ ሰዓት ወጣቶቹ ዲኤን ፎርኪ ብሎ ያስቀምጡት ቶታል ላይ ኤርኒንግ ይባላል። ቶታል ላይ ኤርኒንግ ብለው ሲመለከቱ $315 በኢትዮጵያ ብር ያስቀምጣል። ከዛ ኮሜንት ያደረጉ ሰዎች አሉ። ከዛ ኮሜንት እና ኤርኒንግ ያደረጉ ካሻዎች ከሚሉ መካከል ላይ ሲሄዱ ኤርኒንግ ሬት ይለና 0.5 ፐር ሚኒት ነው። በደቂቃ 0.5 ሚኒት መስራት እንችላለን የሚለውን ለማሳየት ነው። እና ተጨማሪ ሌሎች ፊልሞችን አሁን ያለውን ይሄን ፊልም አቋርጣችሁ ከደበራችሁ ሌሎች ፊልሞችን እዚህ በማየት ደቂቃውን እስኪል ድረስ ይህ የሆረር ፊልሞች ናቸው። እንዲህ የሆረር ፊልሞች በማየት እንትላላችሁ። ከዛ ውጭ እስኪ ወደ ዳሽቦርዱ እንመለስና አሁን የተወሰነ ደቂቃ ይሄ ሄዷል። ማክሲመም ደቂቃውን አላውቅም እስኪ ስንት እንደሰራን የ2 ደቂቃ ድረስ ሄዷል። ከዛ እዚህ ጋር እንምጣና ዳሽቦርድ ብላችሁ ላስገባችሁ አንዳች ነገር እንድታዩ ማለት ነው። ዳሽቦርድ ውስጥ ስንመጣ ምንድነው የሚያሳየው የሚለውን ስናይ የኛን ፐርሰናል ኢንካም ኤርኒንግ ኤንድ ቫልዩ ነው የሚያሳየው። ለምሳሌ አሁን ቶታል የሰራሁት 417 ደቂቃ ይቻለው እስካሁን ቶታል ኢንቫይት ያደረኩት ሰው ይታያል። ዋች ፔድ ቪዲዮ አለ ሼር ማርኬት እና ወደ እነዛ ማርኬቶች ምናምን አሁን አልገባም። April 16 አለ joined at referral earning total withdraw monthly earning 640 መስራት መቻል አለባቸው ነው። daily earning $21 በቃ መስራት አለባቸው። እዛ join አውት ቴሌግራም ቻናል አላቸው። ይሄን join አድርጋችሁ ቴሌግራም ቻናል ቀጥታ ያስገባችኋል። ቴሌግራም ቻናላቸው እዚህ አሁን ቀጥታ ይከፍታል። ዳይቭ ያደርጋ ነው። እንግዲህ ቴሌግራም ቻናላቸውን እስኪ ገብቼ ላሳያችሁና ቴሌግራም ቻናላቸው ላይ የከፈሉ ነው። ለምሳሌ ገብርኤላ ጆኮ ፍሮም አፍጋኒስታን አለች። ያንዳንዱ ክላሲፊኬሽን ተቀምጧል። በጣም የሚገርም ነው። ከሊዮናርዶ ፍሮም ሃንጋሪ እና ኢትዮጵያ ውስጥ ደግሞ እስኪ አሳያችኋለሁ። እና እንደምታዩት ቴሌግራም ላይ የተለያዩ ሀገራት በተለያየ አይነት ገቢ እያገኙ ነው የሚገኘው።